ጥበብን በኃይል ማፈን እንደማይቻል ዛሬ በተገለጠው ድንቅ ስራው አረጋገጠ። መግለጫ የተከለከለው ንጉስ በሚሊዮኖች የሞባይል ስክሪን ላይ በድል አድራጊነት ተመለሰ። የቁጥሮቹ ሚስጥር 8/8/2018 ቴዲ አፍሮ ዝም ብሎ ሙዚቃ አይለቅም። እያንዳንዱ ድርጊቱ ትርጉም አለው። ቴዲ ቃላት ሲጠፉት ዝም ይላል። ዝምታው ሲበቃው ደግሞ ሀገርን የሚያናውጥ ጥበብ ይዞ ይመጣል። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ዝናብ ደርቤ አይሞቀኝ ብከናነብ ምተይዤ ባንቺ ሐሳብ ድንግዝግዝ አለ። ኢትዮሪካ የጥበብ ንጉሱ የድል ጉዞና የማይበግረው የቴዲ አፍሮ መንፈስ ቀጠሮ ከታሪክ ጋር ጠጋ ብለሽ አውጊኝ እስቲ ያለሽበት ሁኔታው እያየሽው በትካዜ የምትጠሪ ዛሬ በኢትዮጵያ ሙዚቃ ሰማይ ስር አዲስ ታሪክ ተጽፏል። ዓመታትን ያስቆጠረው ጥማት ረክቷል። በሚሊዮኖች ልብ ውስጥ የነገሰው የጥበብ ንጉስ ቴዲ አፍሮ ኢትዮሪካ የተሰኘውን 18 ትራኮችን የያዘ ግዙፍ አልበሙን ለዓለም አብስሯል። ይህ አልበም ግን ዝም ብሎ ሙዚቃ አይደለም። ከአልበሙ ጀርባ ያለውን ውጥረት፣ የመንግስትን እገዳ፣ የፖሊስ ጣልቃ ገብነትንና የህዝቡን የማይበግረው ፍቅር ስታዩት ኢትዮሪካ የነጻነትና የጽናት መግለጫ መሆኑን ትረዳላችሁ። ዛሬ የቴዲ አፍሮን አዲስ አልበም አስገራሚ እውነታዎችና የተሰወሩ ሚስጥሮችን በዝርዝር እንመለከታለን። ጥበብ ስትታነቅ አልበሙ ከመለቀቁ ጥቂት ቀናት ቀደም ብሎ በነበረው ሁኔታ እንጀምር። ቴዲ አፍሮ ስለ አልበሙ መግለጫ ለመስጠት በስካይላይት ሆቴል ፕሮግራም አዘጋጅቶ ነበር። ሆኖም ግን ያልተጠበቀ ነገር ተከሰተ። የመንግስት የጸጥታ አካላት ጋዜጣዊ መግለጫ እንዳይካሄድ በኃይል ከለከሉ። ጥያቄው ግን ለምን የሚል ነበር። ቴዲ ምን ሊናገር ነው? አልበሙስ ምን አይነት መልእክት አዘለ? የሚለው ስጋት በባለስልጣናት ዘንድ የፈጠረው መረበሽ ግልጽ ነበር። ሆኖም ግን ቴዲ አፍሮ እንደለመደው በዝምታ መለሰ። ጥበብን በኃይል ማፈን እንደማይቻል ዛሬ በተገለጠው ድንቅ ስራው አረጋገጠ። መግለጫ የተከለከለው ንጉስ በሚሊዮኖች የሞባይል ስክሪን ላይ በድል አድራጊነት ተመለሰ። የቁጥሮቹ ሚስጥር 8/8/2018 ቴዲ አፍሮ ዝም ብሎ ሙዚቃ አይለቅም። እያንዳንዱ ድርጊቱ ትርጉም አለው። አልበሙ የተለቀቀበትን ጊዜ አስተውሉ። ቀን 8 ወር 8 ዓመተ ምህረት 2018 በ8 ሰዓት። ይህ በአጋጣሚ ሆነ አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶና በብዙ መንፈሳዊ ትርጓሜዎች 8 ቁጥር የአዲስ ጅምር፣ የዳግም ልደትና የዘላለማዊነት ምልክት ነው። ቴዲ ሆን ብሎ ይህንን ቀን መምረጡ በኢትዮጵያ ላይ አዲስ የጥበብና የሰላም ዘመን እንዲመጣ ያለውን ምኞት የሚገልጽበት ሚስጥራዊ ቋንቋው ነው። 18ቱ ትራኮች የኢትዮጵያ ጉዞ አልበሙ 18 ዘፈኖችን ይዟል። ይህ በዘመናዊ ሙዚቃ ታሪክ እጅግ ግዙፍ የሚባል ሥራ ነው። ቴዲ በዚህ አልበም ውስጥ ከባህል እስከ ዘመናዊ፣ ከፍቅር እስከ ሀገራዊ ህመም፣ ከታሪክ እስከ ተስፋ ያሉትን ገመዶች ሁሉ ተጫውቶባቸዋል። የመክፈቻው ሥራ ጀንበርና ሌሎችም ትራኮች ህዝቡን በአንድ አፍ ንጉስ አሰኝተውታል። በአስተያየት መስጫው ላይ ደጋፊዎቹ እንደሚሉት ቴዲ ቃላት ሲጠፉት ዝም ይላል። ዝምታው ሲበቃው ደግሞ ሀገርን የሚያናውጥ ጥበብ ይዞ ይመጣል። የህዝቡን ምላሽና የታሪክ ምስክርነት ሶሻል ሚዲያውን ላስተዋለ ዛሬ የኢትዮጵያ ብሔራዊ በዓል ነው የሚመስለው። አስተያየቶቹን እንመልከት። አንዱ ደጋፊ እንዲህ ይላል። በ2050 ይህን ሙዚቃ የምትሰሙ ትውልዶች ሆይ እኛ የ2018 ሰዎች 8 ሰዓት እስኪሞላ በጉጉት ስትጨነቅ ነበር። ሌላኛው ደግሞ መንግስት መግለጫውን ቢከለክልህም የህዝቡን ልብ ግን መቆለፍ አይችልም ሲል ስሜቱን ገልጿል። ይህ የሚያሳየው ቴዲ አፍሮ ከሙዚቀኛነት አልፎ የህዝብ ድምጽ መሆኑን ነው። ሰዎች በሱ ሙዚቃ ውስጥ መጽናኛን፣ ኩራትንና
ኢትዮጵያዊነትን ያገኛሉ። በመጨረሻም ኢትዮሪካ ለሁላችንም ትልቅ ትምህርት ሰጥቶናል። እውነተኛ ጥበብ በሰንሰለት አትታሰርም። መግለጫዎች ቢከለከሉ፣ አዳራሾች ቢዘጉም የጥበብ ንጉሥ ግን መንገዱን አያጣም። ቴዲ አፍሮ ለኢትዮጵያ ሙዚቃ የሰጠው ግርማ ሞገስ ዛሬም እንደቀጠለ ነው። ይህ አልበም ለብዙ ዘመናት ሲሰማ የሚኖር ታሪክን ከትውልድ የሚያገናኝ ድልድይ ሆኖ ይቆያል። እናንተስ ከአልበሙ ውስጥ የትኛው ትራክ የበለጠ ተመቻችሁ? ስለ 8 ቁጥር ሚስጥርስ ምን ትላላችሁ? ሐሳባችሁን በኮመንት አጋሩን። ዛሬ ያዘጋጀንላችሁ ልዩ ትንታኔ ይህንን ይመስላል። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ድንቅ ትንታኔ እስክንገናኝ ሰላም ለሀገራችን፣ ፍቅር ለሕዝባችን።